አቡነ ቄርሎስ ግብፃዊ ናቸው። ስለ ኢትዮጵያ ግድ የላቸውም። እኔ ኢትዮጵያዊ ነኝ፣ ኃላፊነት አለብኝ እና ወደ እስር ቤት ሲመለሱ ግን የጣሊያን ወታደሮችም ኢትዮጵያውያንም እየመጡ ያባብሏቸው ነበረ። ሽፍታ ብትባሉ አይክፋችሁ፣ ሽፍትነት ቅድስና ነው። የአቡነ ጴጥሮስ ሞት ግን ተራ ሞት አልነበረም። በነገራችን ላይ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ጀምሩ። በ1928 ዓመተ ምህረት ሐምሌ 22 ቀን በጣሊያን መስረጊስ ተደብድበው ስለሞቱት ስለ አቡነ ጴጥሮስ ጥቂት ነገር ልንገራችሁ። አቡነ ጴጥሮስ ሰማዕተ ጽድቅ ይባላሉ። የእውነት ምስክር እንደማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስና ማዕረግ ተሰጥቷቸዋል። ታቦት ተቀርጾላቸው ቤተክርስቲያን ተሰርቶላቸው ሁልጊዜ በየዓመቱ ሐምሌ 22 ቀን ይከበራሉ። እኒህን ሰው ብዙዎቻችን ማወቅ ይጠበቅብናል። ምክንያቱም ለሀገራቸውና ለሃይማኖታቸው ሲሉ ሰማዕትነትን የተቀበሉ ሰው ናቸው። እኒህ ሰው በ1875 ዓመተ ምህረት ሸዋ ውስጥ የተወለዱ ሰው ናቸው። በልጅነታቸው ደብረ ሊባኖስ ገዳም ገብተው ትምህርትን ቤተ ክህነታዊ የሆነውን ሃይማኖታዊ የሆነውን ትምህርት ተምረዋል። ይሄን ትምህርት ተምረው በዛው መንኩሰዋል። አቡነ ጴጥሮስ በቀደመ ስማቸው አባ ኃይለ ማርያም ይባላሉ። ደብረ ሊባኖስ በገቡበት ጊዜ ሀግዕዝ ብለው ጀምረው እስከ ትርጓሜ መጽሐፍት ድረስ የተማሩ ሰው ናቸው። በኢትዮጵያ ታሪክ ስትመለከቱ ቅድስናን ከሊቅነት ጋር አስተባብሮ የያዙ ብዙ ሰዎችን ትመለከታላችሁ። ለሀገር ምሳሌ የሆኑ አርአያ የሆኑ ሰዎችንም ታገኛላችሁ እና እኒህ ሰው አባ ኃይለ ማርያም የኋላው አቡነ ጴጥሮስ በዛ ዘመን መንኩሰው ደብረ ሊባኖስ ውስጥ እያገለገሉ ነበር። በ1921 ዓመተ ምህረት ቀዳማዊ ኃይለ ሥላሴ ኢትዮጵያውያን ጳጳሳት እንዲሾሙላቸው ለግብጽ መንበረ ማርቆስ ለእስክንድሪያ መንበር ለጳጳሱ በወቅቱ ለነበረው ፓትርያርክ ጥያቄ አቅርበው ነበርና ጥያቄያቸው ተቀባይነት አግኝቶ 4 ጳጳሳትን እንደሚሾሙላቸው መልእክት ላኩ። መልእክት ሲልኩ 4 ሰዎች ተመረጡ፣ 4 መነኮሳት ተመረጡ። ከነዚህ ከተመረጡት 4 መነኮሳት መካከል አቡነ ጴጥሮስ አንዱ ናቸው። አቡነ ጴጥሮስ የበፊት ስማቸው አባ ኃይለ ማርያም ነውና ከሌሎች ጓደኞቻቸው ጋር አብረው ግብጽ ሄደው ተሹመው ወደ ኢትዮጵያ መጡ። ኢትዮጵያ ከመጡ በኋላ የእጁና ወሎ ሀገረ ስብከት ተደርጎ ተሰጣቸው። እዚህ የእጁና ወሎ ከሄዱ በኋላ እስከ 1928 ዓመተ ምህረት ድረስ በዚህ በተሰጣቸው ሀገረ ስብከት እያገለገሉ ነበር። በ1928 ዓመተ ምህረት ግን ጣሊያኖች በሰሜናዊው የኢትዮጵያ ክፍል ወደ ኢትዮጵያ መግባት ጀመሩ። መግባት ሲጀምሩ በሰሜን የነበሩ መሳፍንት፣ በሰሜን የነበሩ የጦር ሰዎች ጣሊያንን ለመመለስ ብዙ ጥረት አድርገው ነበር፣ ግን አልቻሉም። ጣሊያን ብዙ ቦታዎችን የኢትዮጵያን ክፍል እያያዘች መጣች። እያያዘች ስትመጣ ቀዳማዊ ኃይለ ሥላሴ ዘምተው ጣሊያንን ማባረር ነበረባቸውና ምታ ነጋሪት ክተት ሰራዊት ብለው አዋጅ አስነገሩ። አዋጅ ካስነገሩ በኋላ ቀጥታ ሰራዊት ያላቸውን ሰራዊት ተሰበሰበ። ያላቸው ሰራዊት በሙሉ ተሰበሰበ። በየሀገሩ ያለው ሹም በሙሉ ሰራዊት አዋጣ። ያላቸውን የጦር መሳሪያ በሙሉ አደራጅተው ወደ ማይጨው ዘመቱ። ወደ ማይጨው ሲዘምቱ አቡነ ጴጥሮስ አብረው ከሳቸው ጋር ዘምተው ነበረ። በዛ ዘመን የነበሩ ሊቃውንትና ካህናትም አብረው ከቀዳማዊ ኃይለ ሥላሴ ጋር ዘምተው ነበረ። በታሪክ ስትመለከቱ ከኢትዮጵያውያን ነገስታት ጋራ ካህናት ታቦት ተሸክመው ይዘምቱ ነበር። የመዝመታቸው ምክንያት 2 ነው። አንደኛ ነገር ያ የጦርነት በሚደረግበት ጊዜ ይሄ አልፎ የሚመጣው ሰራዊት ሀገርን ብቻ ሳይሆን የሚያጠፋ ሃይማኖትንም ሊያጠፋ ነው የሚመጣው። ስለዚህ ካህናትም ሃይማኖታቸው እንዳይጠፋ የያዙት ሃይማኖት እንዳይጠፋ ከሊቃውንቱ ከነገስታቱ ጋር አብረው ይተባበሩ ነበር። አለንላችሁ አይዟችሁ ብለው ተሳትፏቸውን በአብረው በመዝመት ያረጋግጡ ነበር፣ ምንም ጦር አንስተው መሳሪያ አንስተው ባይዋጉ። ሁለተኛ ነገር ደግሞ በእነዚህ ጦርነቶች ጊዜ የሚሞቱ ሰዎች አሉ። እነዚህ ሰዎች ደግሞ ሲሞቱ መፈታት አለባቸው፣ መቀበር አለባቸው። ይሄን ያደርጉ የነበሩ ደግሞ ካህናት ናቸው። ስለዚህ እዚሁ እያለ ኃጢአት የሰራ ካለ ሂዶ ከካህናቱ ንስሐ ይገባና ተፈቶ ወደ ጦርነት ይሄዳል። በጦርነቱ ከሄደ በኋላ ደግሞ አጋጣሚ ቢሞት ፈተው እንዲቀበል ያደርጉታል። የሚገርማችሁ ነገር እነዚህ ካህናትን በዚህ አያቆሙ ነበረ። አብሮ የዘመተውንም ሰራዊት ያጽናኑ፣ ያበረቱ፣ ጀግና ሆኖ ቆራጥ ሆኖ ጦርነቱን እንዲሳተፍ ያደርጉ ነበረ። ብትሞት አንደኛ ለሀገር ጥቅም ነው፣ ሁለተኛ ደግሞ በሰማያት ክብር ታገኛለህ፣ ክብር ይጠብቀሃል ብለው ያበረታቱ ነበር። ስለዚህ
የሚዘምተው ሰራዊት የሚሞተው ሰራዊት ደስ እያለው ነበር ይሄንን ያደርግ የነበረው። እንዲህ እያለ ነበረ ጦርነት ይደረግ የነበረው እና ቀዳማዊ ኃይለ ሥላሴ ዘምተው አልተሳካላቸውም፣ አልሰመረላቸውም። ጦርነት ተሸንፈው ከማይጨው ወደ አዲስ አበባ መጡ። አዲስ አበባ ከመጡ በኋላ ከባለስልጣናቱ ጋር ተመካክረው ከባለስልጣናቱ ጋር ተወያይተው ለንደን ሂደው ከተባበሩት መንግስታት ድርጅት ዘንድ አቤቱታን ለማቅረብ ተስማሙ። ከተወሰኑ ሰዎች ጋራ በጅቡቲ አድርገው ወደ ሎንዶን ሄዱ እና አቡነ ጴጥሮስም ወደ አዲስ አበባ ተመልሰው ነበረ። ወደ ገዳማቸው ደብረ ሊባኖስም ሂደው ገቡ። እዛ ከሄዱ በኋላ በደብረ ሊባኖስ አካባቢ የነበሩ ብዙ አርበኞች ነበሩ። እነዚህን አርበኞች ያጸኗቸው፣ ያበረታቷቸው፣ አይዟችሁ፣ በርቱ፣ ጽኑ ይሏቸው ነበር አቡነ ጴጥሮስ እና እንዲህ እያሉ ነበረ አርበኞችን ያግዟቸው፣ ያበረታቷቸውና ያጸኗቸው የነበረ እና እንዲህ እያሉ በነበረበት ጊዜ አርበኞች ቀዳማዊ ኃይለ ሥላሴ ሀገር ጥለው ከሄዱ በኋላ ዝም ብለው ተበታትነው አይደለም የቀሩ። በየአካባቢያቸው ተደራጁና አርበኞቹ ነው አንድ የሚመራቸው ሰው አለ። ያን ይመርጡና እንዲመራቸው ያደርጉ ነበር። ስለዚህ ጣሊያን አለበት የተባለ ሰፍሮበታል የተባለ ቦታ ሁሉ ድረስ እየሄዱ ጦርነት ያደርጉ ነበረ። የሽምቅ ውጊያ ያደርጉ ነበረ። የጎሬላ ውጊያ ያደርጉ ነበረ። በዚህም በጣሊያን ላይ ከፍተኛ የሆነ ጉዳት ያደርሱ ነበረ እና እንዲህ እያሉ ነበረ አርበኞች የቀጠሉት። አዲስ አበባ በጣሊያን ቁጥጥር ውስጥ ስለነበረች አርበኞች ደግሞ አዲስ አበባን ከጣሊያን ተገዥነት ለማውጣት ብዙ ጥረው ነበረ እና በ1928 ዓመተ ምህረት ሐምሌ ወር ላይ እነዚህ አርበኞች አዲስ አበባን ለማስለቀቅ ዘመቻ አደረጉ። ዘመቻው በሁለት አካባቢ የተደረገ ነበር። አንዱ በደቡባዊ ምዕራብ በሰሜናዊ ምዕራብ አቅጣጫ ነው። ሁለተኛው ደግሞ በደቡባዊ ምስራቅ አቅጣጫ የተደረገ ዘመቻ ነበረ እና ይሄንን ዘመቻ በዚህ ዘመቻ ጊዜ አቡነ ጴጥሮስ አብረው ዘምተው ነበረ። አብረው ሲዘምቱ በዚህ ጦርነት ጊዜ አቡነ ጴጥሮስ ተማረኩ። ተማርከው አቡነ ጴጥሮስ ወደ አዲስ አበባ መጡ። አዲስ አበባ ከመጧቸው በኋላ ወስደው ጣሊያኖች እስር ቤት አስገባቸው። በሚቀጥለው ቀን ተጠርተው ፍርድ ቤት ቀረቡ። ፍርድ ቤት ሲቀርቡ ክሳቸው ምን ነበረ? ህዝቡን ትቀሰቅሳለህ፣ ሰራዊትን ታበረታታለህ፣ አርበኞችን ታበረታታለህ ነበር ክሳቸው የነበረው እና በዚህ ጊዜ ደግሞ የዋና ዳኛ የነበረው ምን ብሎ ተናገረ? ለአቡነ ጴጥሮስ ነው። ልብ አድርጉልኝ። አቡነ ቄርሎስ እና የቤተ ክህነት ሰዎች የጣሊያንን ገዥነት አሜን ብለው ተቀብለዋል። አንተ ግን አሻፈረኝ ብለን ብኝ ብለሃል፣ ለምን እንዲህ ታደርጋለህ ብለው ነበረ ጥያቄ ያቀረቡላቸው። አቡነ ጴጥሮስ ደግሞ ሲመልሱ ምን አሉ? አቡነ ቄርሎስ ግብፃዊ ናቸው፣ ስለ ኢትዮጵያ ግድ የላቸውም፣ እኔ ኢትዮጵያዊ ነኝ፣ ኃላፊነት አለብኝ ብለው ነበር የመለሱላቸው። እኔ የሚገርመኝ ነገር ደግሞ በዛ ዘመን አቡነ ቄርሎስ እንደተባለው ግብፃዊ ናቸው፣ ስለ ኢትዮጵያ ምንም ላይጥላቸው ምንም ላይገዳቸው ይችላል። በዛ ዘመን የነበሩ የቤተ ክህነት ሰዎች ግን እንዴት እሺ በጀ ብለው ለጣሊያን ሊገዙ ቻሉ ብዬ ጠይቃለሁ። አቡነ ጴጥሮስም ከሞት እንዲደርሱ ያደረጓቸው እኒሁ የቤተ ክህነት ሰዎች ናቸው። ምክንያቱም የሚወጡበትን የሚገቡበትን ወዴት እንዳሉ የሚጠቁሙ እነዛው ናቸው። በዛ ዘመን በጣሊያን ወረራ ጊዜ የነበሩ ድንቅ የሆኑ የቤተ ክህነት ሰዎች እንደነበሩ እናውቃለን። ለምሳሌ ካላችሁኝ ጎንደሬ በጋሻውን የጻፉት ገሪማ ታፈረ አሉ። እኒህ ገሪማ ታፈረ ቄስ ነበሩ። ነገር ግን ከጣሊያን ወረራ በኋላ ቅስናቸውን ትተው በአርበኝነት ያገለገሉ ሰው ናቸው። የአርበኞችንም ታሪክ የጻፉ ሰው ናቸው። እኒህ ሰው አንዳንዴ ራሳቸውን እየለወጡ ለአርበኞች መልእክት ያስተላልፉ ነበር። ለአርበኞች መልእክት እየወሰዱ ይሰጡ ነበረ በተለያየ መንገድ ማለት ነው። እና እነዚህ የቤተ ክህነት ሰዎችን ከተማ ውስጥ ተቀምጠው የጣሊያንን ፍትፍት እየበሉ የጣሊያን ድቃቂ ገንዘብ እየተቀበሉ ኢትዮጵያን አሳልፈው ሰጥተዋል፣ ቤተክርስቲያንን አሳልፈው ሰጥተዋል። እና እነሱን ምሳሌ እያደረጉ ይነግሯቸው ነበር። አቡነ ጴጥሮስ ግን በጭራሽ እምብኝ። እንደውም ምን አሏቸው? እናንተ እኔን ለመግደል እንደቆረጣችሁ አውቃለሁ። እናንተ በእኔ ላይ የምትፈልጉትን ነገር ያፈቀዳችሁን ነገር ማድረግ ትችላላችሁ፣ ህዝቡን ግን አትንኩት ብለው ነበር የተናገሩ። እና በጊዜው የተሰበሰቡት ዳኞችም በአቡነ ጴጥሮስ ላይ ሞት ፈርደው ወደ እስር ቤት መለሷቸው። እና ወደ እስር ቤት ሲመለሱ ግን የጣሊያን ወታደሮችም ኢትዮጵያውያንም እየመጡ ያባብሏቸው ነበረ። ይሄንን አቋማቸውን እንዲተዉና ለጣሊያን እንዲገዙ የጣሊያንን ገዥነት አምነው እንዲቀበሉ ይጠይቋቸው ነበር። አቡነ ጴጥሮስ ግን በጭራሽ አላደርገውም ብለው ነበር የተናገሩ። ይሄንንም ያሉበት ምክንያት ነበረ። ለምን ካላችሁኝ፣ አንደኛ አቡነ ጴጥሮስ ጣሊያን ኢትዮጵያን ብቻ ለማጥፋት ኢትዮጵያን ብቻ ቀኝ ተገዥ አድርጎ ለመኖር ብቻ እንዳልመጡ ያውቃሉ። ምክንያቱም ኢትዮጵያ ተገዛች ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙሉ በሙሉ ጠፋች እንደማለት ነው። ምክንያቱም ጣሊያኖች ወደ ኢትዮጵያ ከመምጣታቸው በፊት
በዘመኑ የነበረው ፓፕ እንዲህ ብሏቸው ነበረ። ሲመጡ ሂዳችሁ የኢትዮጵያውያንን ካቶሊክ አድርጓቸው፣ ቤተክርስቲያንንም የካቶሊክ ቤተ መቅደስ አድርጓት ብሎ ይዘው ወደ ኢትዮጵያ ለመምጣት የያዙትን የተለያዩ የጦር መሳሪያዎችን መድፍን ጨምሮ ባርኮ ነው ፓፑ ወደ ኢትዮጵያ የላካቸው እና ኢትዮጵያን መጥተው ኢትዮጵያን ብቻ ሳይሆን ሃይማኖትንም እንደሚያጠፉ ያውቁ ስለነበረ እሳቸው ለሀገራቸውን ብቻ ሳይሆን ለሃይማኖታቸውን ጭምር እንደሚሞቱ ያውቁ ስለነበረ በያዙት አቋም ጸንተው ምንም ነገር ቢመጣ ያለኝን አቋም አልለቅም ብለው ይመጡ የነበሩ ሰዎችን ይመልሷቸው ነበር። በጣም ብዙ ሰዎች እየመጡ ይሄንን አባብለዋቸዋል። ብዙ ቃል ኪዳንም ገብተውላቸዋል። እሳቸው ግን እሺ በጀ ብለው ለመቀበል አልፈለጉም እና አቡነ ጴጥሮስ በሚቀጥለው ቀን ይሄ ፍርድ የተደረገ ሐምሌ 21 ቀን 1928 ዓመተ ምህረት ሐምሌ 22 ጠዋት ላይ ወደ አደባባይ አውጥተው ህዝቡ ሁሉ እንዲሰበሰብ አድርገው ለአቡነ ጴጥሮስ ንግግር አደረጉላቸው ጣሊያኖች። ቀጣይ ደግሞ አቡነ ጴጥሮስ የምትለው ነገር ካለህ ተናገር ተብለው እድል ተሰጣቸው። ያው ጣሊያኖች አንቱታ ስለሚያውቁ አንተ እያሉ ነው የሚጠሩና ለአቡነ ጴጥሮስ እድል ተሰጣቸው። እሳቸው ደግሞ ምን አሉ? በተለይ መልእክት ያስተላለፉ ለአርበኞች ነው። አርበኞችን እንዲህ አሏቸው፣ ሽፍታ ብትባሉ አይክፋችሁ፣ ሽፍትነት ቅድስና ነው፣ ሞትም ለእናንተ ክብር ነው። አይዟችሁ፣ በርቱ፣ ጽኑ፣ በጭራሽ ለጣሊያን እጃችሁን እንዳትሰጡ። ለህዝቡም በዚሁ መልእክት ያስተላለፉ፣ እናንት የኢትዮጵያ ህዝቦች ሆይ ለጣሊያን እንዳትገዙ፣ እናንተ ብትገዙ እንኳን መሬት እንዳትገዛ አውግዣለሁ ብለው ነበረ መልእክታቸውን ያስተላለፉ። በዚህ የጣሊያን ወታደሮች ተናደው አቡነ ጴጥሮስን በመትረጊስ ደበደቧቸው። በመትረጊስ ሲደበድቧቸው አቡነ ጴጥሮስ ቆሞበት ከነበረበት ቦታ ወደቁ። አንድ የጣሊያን ወታደር ጠጋ ብሎ ሲመለከታቸው የአቡነ ጴጥሮስ አቡነ ጴጥሮስ በመትረጊስ ከተደበደቡ በኋላ ነፍሳቸው ከስጋቸው አልተለየችም ነበር። ይሄ ቄስ አልሞተም ብሎ ነው አንዱ የጣሊያን ወታደር መጥቶ በያዘው ሽጉጥ ጭንቅላታቸውን ያለው። በዚህ ሰዓት የአቡነ ጴጥሮስ ነፍሳቸው ከስጋቸው ተለየች ማለት ነውና አቡነ ጴጥሮስ የመጨረሻ ህይወታቸው እንዲህ ብሎ ነው ያለፈ ሐምሌ 22 1928 ዓመተ ምህረት። የአቡነ ጴጥሮስ ሞት ግን ተራ ሞት አልነበረም። ሁለት አይነት ጥቅም ለራሳቸው አግኝተዋል። አንደኛ በህዝቡ ዘንድ አርአያ ምሳሌ ምልክት ተደርገው ህዝቡም ተስፋ ሳይቆርጥ ጣሊያንን እንዲዋጋ ተስፋ ሆነዋል። አንድ ሁለተኛ ነገር ደግሞ በሰማይ የሰማዕትነትን ክብር አግኝተዋል ለሀገራቸውና ለሃይማኖታቸው ስለሞቱ ማለት ነውና አርበኞችም የእሳቸውን መሞት በመላ ሀገሪቱ ያሉ አርበኞች ሰሙ። ሲሰሙ ደግሞ እሳቸውን አርአያ እያደረጉ አርበኝነታቸውን በደንብ አድርገው ማጠናከር ጀመሩ። ምክንያቱም አንድ ትልቅ የሆነ ሰው አንድ ከናንተ በስልጣንም በማዕረግም በምንም ከፍ ያለ ሰው አርአያ ሲሆናችሁ እሱም እኮ እያላችሁ ተስፋ ሆኗችሁ አርአያ ሆኗችሁ ትግላችሁን የጀመራችሁትን ነገር እንደምትቀጥሉት ሁሉ አርበኞችም የአቡነ ጴጥሮስን ሞት ሰምተው እስከ መጨረሻው ድረስ ለ5 ዓመታት ያክል ለጣሊያን የእግር እሳት ሆነው እስከ መጨረሻው ድረስ ጸንተው እስከ መጨረሻው ድረስ ቆይተው ጣሊያንን ከኢትዮጵያ ተስፋ ቆርጣ እንድትወጣ አድርገዋልና የአርበኞችም የትግል ዋነኛ ምክንያት ገና የመጀመሪያ ወራት ስለነበሩ ተስፋ ሆኗቸው ለ5 ዓመታት ያክል እንዲዋጉ ጣሊያንን አርአያ የሆኗቸው አቡነ ጴጥሮስ ናቸውና ሰማዕተ ጽድቅ የእውነት ምስክር ተብለው በቤተ ክርስቲያን ይከበራሉ። እንደ ሀገርም ሐውልት ተሰርቶላቸው አደባባይ ተሰይሞላቸው ያደረጉት ስራ ታውቆላቸው ለብዙዎች አርአያ ሆነው እስካሁን እስካለንበት ድረስ ቀጥለዋል። ይኸው ነው። ይህንን ይመስላል የአቡነ ጴጥሮስ ታሪክ። በነገራችን ላይ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ጀምሩ።